ግብጽ በኢትዮጵያ እኔ ሳልፈቅድ ግድቦችን መገንባት አትችሉም የሚል ነገር አንስቷል። በፊት መልእክተኛ የሚልኩ አካላት ዛሬ ራሳቸው እጃቸውን ሰብስበው ጉዳይ ውስጥ እንዲገቡ ተገደዋል። ኢትዮጵያን ለመረበሽ ነው። ኢትዮጵያን ጫና ውስጥ ለመክተት ነው። ኢትዮጵያ ወንዙን እንዳትጠቀም ወደ ባህሩም እንዳትመጣ ለማድረግ ነው። ስለዚህ ስራችንን እየሰራን ነው ለማለት ነው። በቃ ኢትዮጵያን እያስጨነቅናት ነው ከበባ ውስጥ። አሁን ደግሞ ጭራሽ በቃ እኔ ሳልፈቅድ ምንም አታረጉም የሚል ዛቻ አይነት መልእክቶችን እያስተላለፉ ነው። የኢትዮጵያ መንግስት አት ዘ ሴም ታይም ወደ ሁለቱም ይሄ ግብጾችን አስደንግጧቸዋል። ያ ድንጋጤያቸው ውጤት ደግሞ ወደ አስመራም ወደ ጅቡቲ ማምጣታቸዋል። ግብጽ ጅቡቲ ውስጥ ምን ትሰራለች? ደንበኛ ንጉስ ነው የሚባል ነገር አለ። ጅቡቲን በሚመለከት ኢትዮጵያና ኢትዮጵያ ብቻ ሊጠቀሙበት የሚችሉ ወደቦች መጣ በቀጠናው ላይ ቢሊየንስ ኢንቨስት የምታደርገው ምን ለማግኘት? በአጠቃላይ ከለመድነው የዲፕሎማሲ አሰራር ትንሽ ወጣ ያሉ ነገሮች ይታዩበታል። ውጥንቅጡ ከጊዜ ወደ ጊዜ እየጨመረ የመጣበት ሂደትን እየተመለከትን ነውና በእርግጠኝነት መናገር የምንችለው እነሱ በሚወረውሩት ድንጋይ ነውና ግድቦቹ የምንገነባው።